ነገር አለ ብዬ አስባለሁ። ራሳቸውን ትንሽ እንትን ቢያደርጉ ቢያዩትም ጥሩ ነው እላለሁ። ከዛ የተነሳ እነሱ ደግሞ ኖ ብለው ድና ያርገዋልና ለዛ ነው ቀጥል። ይቅርታ ጣልቃ ስለገባሁብህ። ውይይቱ ተጀምሯል ማለት ነው። ጃጅ አልተጀመረም። ማይክ ነው ያዝልን። ሲጀመር ነገር አለ። ቀጥል ብፁዕ። ይቅርታ። አይ አሌክስ አንተም ለትችት ደረስክ። እሺ ያው ማንም ሰው አንድ ነን ሊል የሚችለው አንድ ነን የመባል እድሉን የሚያገኘው የኦርቶዶክስን የነገረ ስላሴ አስተምሮ ከተቀበለ ነው። ኦርቶዶክሳዊ ነገረ ስላሴ አስተምሮ ሳይቀበል አንድ ነህ አይባልም። አይደለም አንድ ነህ ይቅርና አይደለም አንድ ነህ ይቅርና 10 ነክም ሊባል አይችልም። በነገራችን ላይ ኦርቶዶክስ የምትመስሉ ፕሮቴስታንቶች ስትንፈራገጡ ትኖራላችሁ። ኦርቶዶክስን የማታቋት ደግሞ ኦርቶዶክስ የ40 የ80 ቀን ፍሬዎችም ደግሞ ማታቋት ስትንፈራገጡም ልትኖሩ ትችላላችሁ። 1000 ጊዜ ትንፈራገጣላችሁ እንጂ ፕሮቴስታንት የኦርቶዶክስን የነገረ ስላሴ አስተምሮ እስካልተቀበለ ድረስ መቼም በምንም ሁኔታ አንድ ነን ሊባል አይችልም ተብሎ ማያውቅም። እኔ እቀበላለሁ። ሊሆንም አይችልም በምንም ታምር። ለምን መምህር ሰሌ አንዴ ጃዬ ቦታ ስለሌለኝ ነው። ቆይ ጃን አታስገቡት። ጃ አስገባለሁ በኋላ እምነት የለኝም ስላልከኝ ሌሎቹ የሚገቡ ሰዎች ስላሉ ፕሊስ ሞዴሬተሮች ጃ 10 ሲልክ አታስገቡት። ምክንያቱም በኋላ ይገባል ለብቻው እሱ። ቀጥል። ዋናው ነገር ኦርቶዶክስ ቤተክርስቲያን የፕሮቴስታንቱን ነገረ ስላሴ አስተምሮ እስካልተቀበለች ድረስ አንድ ነን ልትል አትልም። እናት ቤተክርስቲያን የፕሮቴስታንቱን የነገረ ስላሴ ትምህርት አትቀበለውም። ለምን? ትምህርት ነው ብላም አታምነው። ፕሮቴስታንት የስላሴ አስተምሮ አላት ብላ አታምነው። ስለዚህ አላት ብላ ስለማታምን በሌለ ነገር ላይ ፕሮቴስታንት በሌላት ነገር ላይ አንድነትን ብላ ደፍራ አትናገርም ቤተክርስቲያኗ። ልክ እንደዛው ደግሞ ፕሮቴስታንቶችም የእናት ቤተክርስቲያንን የነገረ ስላሴ ትምህርት ሳያሸራርፉና ሳያዛንፉ አዎ ተቀብለናል ካሉ ኢትስ ኦኬ ተቀብለዋል እድላለን። አንድ ልንሆን የምንችለው ግን በቤተክርስቲያናችን ሲታቀፉ ነው እንጂ በቤተክርስቲያናችን እስካልታቀፉ ድረስ ተቀብለናል ቢሉ እንኳን አሉ ነው የሚባለው እንጂ አንድ ነን አይባልም። አንድነት የሚመሰረተው ማንም ሰው በእናት ቤተክርስቲያን ማዕቀፍ ውስጥ ሲገባ ብቻ ነው። በእናት ቤተክርስቲያን ማዕቀፍ ውስጥ ተደብቆ ሲንፈራገጥ ብታዩት አንድ አይደለም። ማንም ፕሮቴስታንት በቤተክርስቲያን እስካልታቀፈ ድረስ አዎ ነገረ ስላሴን አምኛለሁ ቢል እንኳን አለ ነው የምንለው እንጂ አንድ አይሆንም ከኦርቶዶክስ ቤተክርስቲያን ጋር። ስለዚህ ለምሳሌ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስን የሚቀበሉ የሐዋርያት ቤተ እምነቶች አሉ። ስላሴን ብለው የሚቀበሉ ደግሞ የፕሮቴስታንት ቤተ እምነቶች አሉ። የሐዋርያት ቤተ እምነቶች አብ ወልድ መንፈስ ቅዱስን ተቀብለው አንድ አካል ይላሉ። የፕሮቴስታንቶች ደግሞ አብ ወልድ መንፈስ ቅዱስን ተቀብለው 3 ባህሪ ይላሉ። ስለዚህ አንድ አካል ይላሉ፣ ከኛ ወገን አይደሉም። እነዚህም 3 ባህሪ ነው ይላሉ፣ ከኛ ወገን አይደሉም። ስለዚህ ሁለቱም የስላሴ አማኝ ናቸው የሚል ትምህርት በቤተ ክርስቲያናችን የለም። ግን አምነናል ሊሉ ይችላሉ። አሁን ብዙ ጊዜ እምነት አለኝ የሚል ስራ ከሌለው ከንቱ ነው እንደሚል ሼር አድርጉልኝ። እኔ የምችል ከሆነ እኔ አክብሬ ነው ማስገባቸው። በጣም ይህንን ነገር እኔ አብ ወልድ መንፈስ ቅዱስ ታምኛለሽ ይባል እኔ ብፁዕ ስላለልኝ አይደለም አምናለሁ፣ ግን ስላሴ የሚባለውን አላምንም። አንዱ ሰው ደግሞ ስላሴን አምናለሁ ብሎ ዴፊኒሽኑ የምትሉትን ነገር ካልተቀበል ተቀብሏል ማለት አይቻልም። ቆይ ሄቨር ይሄንን ማየት ያለው እሺ፣ ይቅርታ። አብ ወልድ መንፈስ ቅዱስን አምናለሁ ያለ ሰው ስላሴ የሚለውን አልተረዳውም ካለ እንዲረዳ ማድረግ ነው። ልክ እንደዛው ኢየሱስ አማላጅ ነው ማለት የፈለኩት አስታራቂ ለማለት ነው ሲል እንደዛ ከሆነማ እንረዳው እስከ ማለት ከደረሰ አንድ ጎበዝ፣ አንድ የሐዋርያት እምነት ተከታይ ደግሞ እኔ በስላሴ አምናለሁ ካለ በስላሴ አምናለሁ አለ እኮ።
የሐዋርያት እምነት ተከታዮች በስላሴ እናምናለን አሉ እኮ። ማነው? በአብ ወልድ በመንፈስ ቅዱስ እናምናለን አሉ። በአብ ወልድ በመንፈስ ቅዱስ እናምናለን ካሉ አብ ወልድ መንፈስ ቅዱስ ማለት ሶስትነት ማለት መሆኑን ስላሴ ማለት መሆኑን ማስረዳት የኛ ድርሻ ነው። ስለዚህ በአብ ወልድ በመንፈስ ቅዱስ አምነው አንድ አካል አሉ። እነዚህ ደግሞ በስላሴ አምነው ደግሞ ሶስት ባህሪ አሉ። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም የስላሴ አማኝ አይደሉም። ሁለቱም የአብ የወልድ የመንፈስ ቅዱስ አማኝ አይደሉም ብለን ነው የምናምነው። የአብ የወልድ መንፈስ ቅዱስ አማኝ ቢሆኑ ሶስት አካል ይሉ ነበር። የስላሴ አማኝ ቢሆኑ ደግሞ አንድ ባህሪ ይሉ ነበር፣ አንድ ፈቃድ ይሉ ነበር። ሁለቱም የአንድ ሳንቲም ሁለት ገጽታ ናቸው። አገላለጹ ዘይቤው ይቀያየር እንጂ ሁለቱም ነገረ ስላሴን የሚያፋልሱ የአብ የወልድ የመንፈስ ቅዱስን እውነት የሚያፋልሱ ነው። በቤተ ክርስቲያናችን እውነት ነው የማወራው። ስለዚህ ሁለት የሚያፋልሱን ይዘን አንዱን ጥለን አንዱን የምናንጠለጥልበት ምንም ምክንያት የለም። ስለዚህ ፕሮቴስታንቶች ስላሴ አማኝ ናቸው፣ ከኛ አንድ ናቸው ለማለት የኛ አካል የቤተ ክርስቲያንን ትምህርት የተቀበሉ መሆን መቻል አለባቸው። ይህን እስካላደረጉ ድረስ አንድ ናቸው የሚባል ነገር